ሱምሩ ሁሉም ቤተሰብ በተሰበሰበበት በድንጋጤ ራሷን ሳተች። ሜሊክና ኖህ ለእናታቸው ሱምሩ ይቅርታ አደረጉላት። ሂክመት ኖህና ሜሊክ የሱምሩ ልጆች እንደሆኑ አወቀች። ለማስታወስ ያህል በባለፈው ክፍል ሴቪ ላይ ኖህን እንደማትፈልገውና ከእንግዲህ እሱን ማውራት እንደማትፈልግ በሂክመት ማስፈራሪያ ነግረዋለች። ኖህም በጣም አዝኗል። በሌላ በኩል ሜሊክና ጃንም ስለ ሁሉም ሚስጥር ነግሯት ታርቀዋል። ተስማምተውም አብረው አድረዋል። አሁን ላይ ሴቪ ላይ ውጪ ላይ ተቀምጣለች። እንኳን ደስ አለሽ ወይዘሮ ሴቪ ላይ፣ መኪናሽ በጣም አስደናቂ ናት። አንድ ቀን ከቤት ለማምለጥ ካሰብሽ ያላንዳች ችግር እናደርገዋለን። ሁሉም ስለ ገንዘብ ነው። ሁሉም ነገር ስለ ቁሳቁስ ብቻ ነው። ኖህ እንደሷ አታደርግ። ሴቪ ላይ ተመልከቺኝ። አያቴ በደንብ አሳድጋኛለች። እናቶና አባት የለንም። አደግን፣ ብዙ ሰዎችም አወቅን። አብዛኞቹ ገንዘብ ሲያገኙ ይለወጣሉ። ሴቪ ላይ አንቺ ግን እንደዚህ አይነት ሴት አይደለሽም። ኖህ በቃ እባክህ ከእንግዲህ ወደኔ እንዳትመጣ። በቃ ምንም መስማት አልፈልግም። በቃ ያን ይመጣል። እዚህ ምን እየሆነ ነው? ሴቪ ላይ ለምንድን ነው የምታለቅሽው? ሰላም ትልቁ ስሜት ያለው ያጎቷ ልጅ በእውነቱ አያውቅም። ባሉ አይደለም ማወቅ ነበረብህ እኮ። አሁን ጠይቃለህ። ሜሊክን ተጫውቶባታል። ስለዛ ታውቂያለሽ? ምን እያልክ ነው? ከሴቪ ላይ ምንድን ነው የምትፈልገው? ነው ከሴቪ ላይ ምን ትፈልጋለህ? አዎ በትክክል ከሴቪ ላይ ምንድን ነው የምትፈልገው? ምን እያልከኝ ነው ሰውዬ? ኖህ ሚስትን ስላስለቀስካት እየጠየከኝ ነው? ቀጥል። ያለቀሰችውን ባስከፍላለሁ። ሰምተኛል? ኖህ ቀጥል። ምን ልታደርገኝ ነው? ኖህ ምን እየተፈጠረ ነው? ካንተ ጋር መጥፎ ነገር ውስጥ መግባት አልፈልግም። ና ከኔ ጋር መጥፎ ነገር ውስጥ ግባ። ና አሁኑኑ። ሰውዬ የምትፈልገውን አድርግና። ወንድሜ ተረጋጋ፣ አይዞ። ምን እየተፈጠረ ነው? ተመልካች፣ ዜናው ላይ ያየናቸው ጥንዶች ተከስተዋል። በገንዘብ እርስ በርስ ተቆራኝተዋል። ደህና ናቸው። ፍጹም ጥንዶች ሆነዋል። ምን አይነት ንግግር ነው ይሄ? ሜሊክ ተራመን፣ ኖህ እንሂድ። ኖህም የሜሊክና የጃን ነገር አልተዋጠለትም። ኖህና ሜሊክ ወደ ውስጥ ይገባሉ። ጃንም ኖህ ላሳየው ተግባር ይናደዳል። ተቀመጪ። ምንድን ነው ይሄ? ሜሊክ ከጃን ጋር በሆነ ነገር ተስማምተሻል። በፈጣሪ ምልልሻለሁ። የእኔ እርግብ አልልሽም። እህቴን ብዬ አልጠራሽም። ብቻሽን ነው ምተውሽ። አታለሽኛል አይደል? ኖህ እንደሱ አይደለም። አዎ አድርገሽዋል። ፊትሽ ላይ ያስታውቃል። አቁም፣ በፈጣሪ አቁም። ወደዚያ እንምጣ ብዬ ነበር። ድሮም ብቸኛ ነበርኩ። ኖህም በጣም ይናደዳል። ውጪ ላይ ታሲም ይመጣል። ቡንያሚን እንደተለመደው ጉራውን ይነዛል። ጃንና ሳሜት ይቀበሉታል። ሂክመትም ትወጣለች። ታሲንም ደስ በማይል ሰላምታ ሂክመትን ሰላም ይላትና ወደ ውስጥ ይገባል። ሁሉም ሰው ተሰብስቧል። ሁሉንም ሰላም ይልና የያዘውን አበባ ለኒሃት ይሰጣታል። ሁሉም ቤተሰብ ለራት ይቀመጣል። እራት ላይ ሁሉም ሰው ስለ ሁሉም ነገር ያወራል። ታሲን ሂክመት የምታወራው ነገር አይጥመውም። ኖህና ሜሊክ ምግብ ማብሰያ ውስጥ ከጉረኛው ቡንያሚን ጋር ናቸው። ትንሽ ቆይቶም ውጪ ላይ ኤሳት ኖህ ከጣለው ቦታ ከናቧራው በሰው እርዳታ በሞተር ይመጣል። ጓዴ ምን ተፈጠረ? ምን ተከሰተ? አንድ ያሳልፈኝ። ኤሳት ሁሉም በተሰበሰበበት ኖህ እያለ ይመጣል። ኖህ ኤሳት ምን ተፈጠረ? ኤሳት ምንድነው? ኖህ እዚህ ያለ ተናገር። ምን ተፈጠረ? ሱምሩ ትደነግጣለች። ተራራው ላይ ከመኪናው በግድ አወጣኝ። ከመኪናው ወረወረኝ? አዎ ከመኪና ውስጥ ወረወረኝ። በእናቴ መኪና ወደ ኮዝሉኩ እየሄድን ነበር፣ ግን በድንገት ከመኪናው በግድ አውጥቶ ወረወረኝ። ከዚያም ጥሎኝ ሄደ። አባዬ እና ታዲያ ወደዚህ እንዴት ተመለስክ? አረ ቆይ ትሰማለህ? ኤስማ እንዴት ወደዚህ ተመለስክ? ምን አይነት ጥያቄ ነው ይሄ? ስልኬም ሁሉም ነገር የመኪና ውስጥ ቀርቶ ነበር። ከመኪናው አስገድዶ ነው ያስወረደኝ። ከዛም አንድ ሰው አገኘው፣ በሞተርም ይዞኝ መጣ። አቤት አቶ ኤሳት። ኑና መንታቱን አሁኑኑ ጥራቸው በእንጂ ፍጠኝ። ሁሉም ቤተሰብ ደንግጧል። ኑና ሜሊክ ይመጣሉ። ጠርታችሁን ነበር? ሱምሩም ትደነግጣለች። ከስራ እያባረርኳችሁ ነው። አንተ አይደለም የቀጠርከን።
አያቴ እናቴ እንኳን ደስ አላችሁ። እነዚህ ሁለት ሰዎች መጡና አናታችን ላይ ወጡ። ሴቪ ላይ ትናደዳለች። አንተ ሰው አብዳል አብዳል ወይ? ምንም አትበል፣ የሆነ ነገር እጠይቃለሁ። በጣም ቀላል ጥያቄ ነው፣ እሱን ትመልሳለህ። ሰውዬ ከየት መጣ? ሱምሩ ደንግጣለች፣ ልትወድቅም ደርሳለች። አልገባም፣ ቀላል ጥያቄ ነው የምጠይቅህ። አንተ ማነህ? መልስ። አንተ ማነህ? እናንተ እነማን ናችሁ? አያትየዋ አምኒያት ደንግጣለች። ሁሉም ሰው ግራ ተጋብቷል። ሂክመት የሱምሩን ሁኔታ ታያለች። ሱምሩም ድንግጥግጥ ብላለች። ኑህም ትንሽ ቆይቶ እናትህን ጠይቃት፣ ስለኛ ሁሉንም ነገር ትነግራለች። እናትህን ጠይቃት። ሁሉም ሰው ይደነጋገጣል። ሱምሩም ተዝለፍልፋ ትወድቃለች። ሱምሩ እናቴ እናቴ። ሱምሩ ዓይንሽን ክፈቺ፣ አምፖላንስ ጋር ደውሉ፣ ቶሎ ፍጠኑ። ኑህና መሊክ ደንግጠው ይቀራሉ። አምፖላንስም መጥቶ ሱምሩን ይወስዳታል። ኑህና መሊክ ደንግጠው ቆመዋል። ቤተሰቡ በሙሉ ከሱምሩ ጋር ሄዳል። ውጭ ላይ ሁሉም ሰራተኞች ቆመዋል። ኑህና መሊክ በጣም አዝነዋል። ሆስፒታል ሁሉም ቤተሰብ ተሰብስቧል። ሱምሩን ይከተላል። እናቴ እዚህ ነኝ፣ አይዞሽ እናቴ እዚህ ነኝ። ሱምሩ እባክሽ ዓይንሽን ክፈቺ። ዶክተሮች ሱምሩን ወደ ከፍተኛ ክትትል ቦታ ይወስዷታል። አቤት ምግብ ቤት ሁሉም ሰራተኛ ተሰብስቦ ስለተፈጠረው ነገር ያወራል። ኑህና መሊክ ግን በጣም አዝነዋል። አያቴ ይህ ሁሉ የተፈጠረው በእነዛ መንቶች ነው። ይህን የማይረባ ተመልከተው። ኢሳት አሁን ጊዜውና ቦታው አይደለም። እሺ ትቻለሁ፣ በቃ ተው። ዶክተር እንዴት ናት ባለቤት? ዓይኗን ገለጠች። ወይዘሮ ሱምሩ በአሁን ጊዜ ደህና ትመስላለች። ጭንቅላቷ ላይ ትንሽ ጉዳት ስለደረሰ የአንጎል ደም መፍሰስ አጋጥሟታል ብለን እናስባለን። ምርመራው ይቀጥላል። እስከዛው ድረስ ግን ጽኑ ሕሙማን ክፍል ትቆያለች። አቶ ሳሜት አይዟችሁ ደህና ናት። ሁሉም ቤተሰብ ያዝናል፣ ያለቅሳልም። እናት ናት ብቻዋን ትቆያለች። ሌሎቹ ወደ ቤት ይመለሳሉ። ሁሉም ሰው ወጥቶ ይቀበላቸዋል። ወይዘሮ ሱምሩ እንዴት ናት አቶ ሳሜት? ሱምሩ ሆስፒታል ናት። ጭንቅላቷ ላይ ትንሽ በደረሰ አደጋ ጽኑ ሕሙማን ክፍል ገብታለች። ምናልባት ጭንቅላቷ ውስጥ የደም መፍሰስ አጋጥሟታል ተብሎ ስለሚታሰብ ክትትል እየተደረገላት ነው። ሁሉም ሰው ይደነግጣል፣ ያለቅሳል። ወይዘሮ ሱምሩ ጠንካራ ናት፣ ምንም አትሆን አቶ ሳሜት። አዎ በትክክል ጠንካራ ናት፣ ትወጣዋለች። ፈጣሪ በቶሎ ያሽላት። እናመሰግናለን። ኑህና መሊክ ያለቅሳሉ። በተለይ ኑህ በሱ ምክንያት እንደተፈጠረ ስለተሰማው በጣም ያዝናል፣ ያለቅሳልም። ኑህና መሊክ ወደ ውስጥ ገብተው በጣም ያዝናሉ። በእነሱም ጥፋት እንደሆነ እንደዚህ ሆነችው ሄደው ማየት እንዳለባቸው ከተነጋገሩ በኋላ ወደ ሱምሩ ወዳለችበት ሆስፒታል ይሄዳሉ። አያትም ጠይቃ ስትወጣ ተደብቀው ወደ ውስጥ ይገባሉ። መሊክም የሱምሩን እጅ ይዛ እንደዚህ ባይሆን እመኛለሁ፣ ትተሽን ባትሄጂ እመኛለሁ። ምናልባት እናት አልባ ሆነን አንቀርም ነበር። የእናት ፍቅር በፍጹም አናውቀውም። እናታችን እንዴት እንደምትወደን በፍጹም አናውቀውም። ስሜቱን አናውቀውም። ኑህም እያያት ያለቅሳል። አንድ ጊዜ እንኳን እናታችን ብለን አልጠራሽንም። እባክሽ ትተሽን አትሂጂ። ወደ አንቺ መጣን። እናታችን እንደሆንሽ አምነን ወደ አንቺ መጣን። ምንም ነገር አንፈልግም ነበር። ምናልባት ልጆቼ ብለሽ እቅፍ እንድታረጊን ብቻ ነበር የምንፈልገው። እንደዛ ብቻ ነበር የምንፈልገው። ሁለቱም ያለቅሳሉ። ሱምሩም ባትነቃ የሚያወሩትን ትሰማለች። መሊክም የእናቷን የሱምሩን እጅ ይዛ ስቅስቅ ብላ ታለቅሳለች። ኑህም ያለቅሳል። ጠዋት ላይ ሱምሩ ተሽሏት ወደ ቤት ትመጣለች። ኑህና መሊክ ያዩዋታል። እሷም በደንብ እያየቻቸው ወደ ውስጥ ትገባለች። ኑህና መሊክ ትንሽ ይረጋጋሉ። ወደ ስራቸውም ይመለሳሉ። ሱምሩ ወደ ቤት ገብታ ታርፋለች። ማታ ላይም ሱምሩ ተሽሏት እራት አብራ ትበላለች። በደንብም እንደተሻላት እናያለን። በሌላ በኩል ሂክመት ሙሉ ቀን ሱምሩን ስትከታተላት ትውላለች። ሂክመትም ትናንት ምሽት ላይ የተፈጠረው ነገር ያጠራጥራታል። ሱምሩም ሁኔታ ግራ ስላጋባት ትጠረጥራለች። ታሲንም አንቺን የወደደ ይመስለኛል። ከኑህና ከመሊክ ጋር ያለሽን ግንኙነት ምን እንደሆነ አገኘዋለሁ ሱምሩ፣ አገኘዋለሁ። ኑህና መሊክ ያሉበት ክፍል ገብታ ፍተሻ ትጀምራለች። ሱምሩ ከኑህና ከመሊክ አባት ጋር የተነሳችውን ፎቶ ታገኘዋለች። አያት ለመሊክ የሰጠቻትንም ቀለበት ታገኘዋለች። የኑህና የመሊክ መታወቂያ ታገኛለች። ፎቶም አንስታ ወደ ተወለዱበት ከተማ ወደ አክሱ ለመሄድ ጉዞ ትጀምራለች።
ሂክመትም አክሱ ትደርሳለች። ሜሊክ ወደምትሰራበት ቦታ ሄዳ የኑህና የሜሊክን ቤት ጠይቃለች። ወደ ቤታቸውም ትሄዳለች። አንድ ሴትም ታገኛለች። ቤታቸው እንደፈረሰና አባታቸው የማይረባ ሰው እንደሆነና እስር ቤት እንደሆነ ከአያታቸው ጋር እንዳደጉና እናታቸው ጥላቸው እንደሄደችና አንድ ጊዜ እንኳን ጠይቃቸው እንደማታቅ ስሟም ሱምሩ እንደሆነ ትሰማለች። ሂክመትም ደስ ይላታል። አመሰግናለሁ የሁለቱ መንታ ልጆችና ሱምሩ፣ ይሄ ውብ ሕይወትሽን አበላሽዋለሁ። ሱምሩ መጣሁልሽ፣ ሱምሩ ጉድሽ ፈላ መጣሁልሽ። ሂክመት ኑህና ሜሊክ የሱምሩ ልጆች እንደሆኑ አወቀች። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለውን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።